ቦታው ምንም አልለማም። ማለትም ሮድ አክሰስ የተለያዩ ዩቲሊቲዎች ምንም ቦታው ላይ አልነበረም። ከርቀቱ በተጨማሪ ዳገታማነቱ አክሰስ ለማድረግ ሳይቱን ትንሽ አስቸጋሪ ያደርገዋል። ሰላም እንዴት ናችሁ? በሌላ ቪዲዮ ተመልሼ መጥቻለሁ። ይህ የሁለተኛው ቪዲዮ ሲሆን ዛሬ የምናየው ሳይት አናሊሲስ ነው። በባለፈው ቪዲዮ ለአዲሱ ፕሮጀክታችን ኮንሰፕት ዴቨሎፕመንት አውጥተናል። ዛሬ ሁለተኛ የምናየው ሳይት አናሊሲስ ነው። ዲፎልት ፕሮሲጀር ኦፍ ዲዛይን ፕሮሰስ ማለትም ቅደም ተከተሉ መሆን ያለበት መጀመሪያ ሳይት አናሊሲስ ኢንፎርሜሽኖችን በደንብ ጋዘር ካደረግን በኋላ ቀጣይ ኮንሰፕት ዴቨሎፕመንት እናወጣለን። ለዚህ ፕሮጀክት ግን ኮንሰፕቱ ፕሪሜዲቴትድ ስለሆነ መጀመሪያ ኮንሰፕት ዴቨሎፕመንት አስቀድሜ ከዛ በኋላ ነው ሳይት አናሊሲስ ነው በቀጣይ የምናየው። እናንተ ግን ዩዥዋል ፕሮሰሳችሁ ስትሰሩ መጀመሪያ ሳይት አናሊሲስ አዝማች አስ ፖሲብል ብዙ ኢንፎርሜሽኖችን ጋዘር አድርጋችሁ ወደ ኮንሰፕቱ ትሄዱ የተሻለ ይሆናል ማለት ነው። ወደ ዛሬ ቪዲዮ ስንገባ ለአዲሱ ሳይታችን ማለትም ለቪላ ፕሮጀክቱ ሳይት አናሊሲስ ላይ እያንዳንዱ አስፔክቶችን ያነሳን እናያለን። ይህን ስናይ ደግሞ በፊት የነበሩትን ለኮምፓሪሰን እንዲመቸን ምን ለውጥ አለ የሚለው እንድናይ የሁለቱንም ሳይቶች እያንዳንዱን አስፔክቶች በዝርዝር እናያለን ማለት ነው። ፈርስት ኢምፕሬሽናችን የነበረው ትንሽ አስቸጋሪ ነበረ። ምክንያቱም ቦታው ምንም አልለማም። ማለትም ሮድ አክሰስ የተለያዩ ዩቲሊቲዎች ምንም ቦታው ላይ አልነበረም። በተጨማሪም ከዋናው መንገድ ቬሂክል አክሰሱ አስቸጋሪ ነው ወደ ሳይት ለመድረስ። ሰም ፖይንት በኋላ ደግሞ ምንም አይነት ቬሂክል አክሰስ የለም። ያው ጥራጊ መሄጃዎች አሉ፣ ግን እሱም ቢሆን ለኮንስትራክሽን ቬሂክሎች አክሰስ ለማድረግ በጣም ያስቸግራል። ያው ይሄ የሚያሳየው በጣም ምንም ያለማ ቦታ ላይ ለመጀመር ብዙ ነገሮችን እንድናስብ ያስገድደናል። የበፊት ሳይቱን ስናይ ምንም አይነት እንደዚህ አይነት ችግር አልነበረም። ምክንያቱም ከዋና ሮድ ራሱ ያለው ርቀት በጣም ሩቅ አልነበረም። አክሰስ ለማድረግ በቬሂክል ምንም አስቸጋሪ አልነበረም የበፊት ሳይት። የአሁኑ ሳይት ግን በጣም ትንሽ ከባድ ስለሆነ እሱ እንደ ትልቅ አስፔክት እናያለን ማለት ነው። ሌላኛው አስፔክት የምናየው ቶፖግራፊ ነው። ቦታው ሳይቱ ማለት ነው ያረፈው ዳገታማ ቦታ ላይ ነው። ያ ማለት ደግሞ ጀስት ከሜን ሮድ ወደ ኢንተርቫሎች ስንገባ የኢሊቬሽኑ እየጨመረ ይመጣል። ስለዚህ ከርቀቱ በተጨማሪ ዳገታማነቱ አክሰስ ለማድረግ ሳይቱን ትንሽ አስቸጋሪ ያደርገዋል። የበፊቱ ሳይት ስናይ እንደዚህኛው ሪላቲቭሊ ምንም አይነት ኢሊቬሽን የለውም ማለት ይቻላል። ስለዚህ ሪላቲቭሊ የዚህኛው ቦታ ኮንስትራክት ለማድረግ አስቸጋሪ ያደርገዋል። በቀጣይ የምናየው ቦታው ላይ ያለው የሶይል አይነት ይሆናል። አብዛኛውን ጊዜ ዳገታማ ቦታዎች ድንጋያማ ናቸው። እኛም እዛ ላይ ሳይቱ ላይ ከሄድን በኋላ ያረጋገጥን ትንሽ እንደቆፈረን ድንጋይ ነው ያለው። ስለዚህ ቦታው አጠቃላይ ትንሽ አፈሩን ትንሽ እንደተቆፈረ ድንጋይ ነው የሚገኘው። እንደዚህ አይነት ቦታዎች ኮንስትራክሽን ለመስራት በጣም ይመቻሉ። ማለትም ስቴብል ስለሆኑ ኮንስትራክት ለማድረግ ይመቻሉ። ነገር ግን ከኮስት አንጻር ትንሽ ከዩዥዋል ከሆነው አሰራር ትንሽ ያልፋል። የበፊቱ ሳይት ተመሳሳይ ሌየር የለውም። ሂል ቦታ ላይ ቢያርፍም በአንድ በኩል ብቻ ነበረ ሂሉ ያለ፣ በተቀረ ቦታ ግን ፍላት የሆነ ነው የሚሄደው። ስለዚህ ቦታው ላይ የነበረው ሶይል ሬድ ሶይል ነው።
እስካሁን እንደዚህ ያነሳናቸው ነጥቦች ቦታ ላይ ለመገንባት አስቸጋሪ የሚያደርጉትን ነገሮች ነው። አሁን የምናየው ደግሞ ቦታው ለመገንባት ምቹ የሚያደርገው ወይም ደግሞ ቦታው ላይ ተመራጭ የሚያደርገውን ነገር የምናነሳው ቶፖግራፊው ራፒድሊ ቼንጅ ያደረገ ስለመጣ የቦታው የምናገኘው ቪው ነው። በአንድ ጊዜ በጣም ሃይ ኤሌቬሽን ስለሆነ የወጣ ነው። የከተማውን አሪፍ እይታ ያሳየናል። ምንም እንኳን ሲቲ ቪው ባይኖረውም ከዚህ በፊት እንደጠቀስ ነው ቦታው ላይ ሪቨር ሳይድ ስላለ ከሱ ጋር ተያይዞ ወተርፎልም ስላለ የራሱ የሆነ ስፔሻል ፊቸር ነበረው። ዳገታማ ቦታ እንደመሆኑ የተነሳ ኮንስትራክት ለማድረግ ኢኮኖሚካል እንዲሆን ከፈለግን ኮንቱሩን ተከትለን መገንባት ይጠበቅብናል ማለት ነው። ያም ደግሞ ከሰን ፓዝ ጋር የተያያዘ ምን አይነት ሪሌሽንሺፕ ያለውን ማየት ይጠበቅብናል። ማለትም ኮንቱሩ ሎንገር አክሲስ በየትኛው በኩል መሆን እንዳለበት ዲተርማይን ያደርግናል። ኮስት ኤፊሽንት እንዲሆን ከፈለግን ከኮስት አንጻር ጋር ግን ምንም አይነት ኢሹ ከሌለ በፈለግነው አማራጭ አድርገን እንሰራለን። ኮስት ኤፌክቲቭ እንዲሆን ከፈለግን ግን ያው ኮንቱሩን ተከትለን ነው የምንሰራው ማለት ነው። ያ ማለት ደግሞ የቢልዲንጉን ሎንገር አክሲስ ዲተርማይን ያደርጋል ማለት ነው። ስለዚህ ያ ሎንገር አክሲስ ከሰን ፓዙ ያለው ሪሌሽንሺፕ ማየት በጣም አስፈላጊ ይሆናል። ያው ሪኮመንድ የሚደረገው አንድ ቢልዲንግ ኤፊሽንት እንዲሆን ሎንገር አክሲሱ ኖርዝ ፌሲንግ እንዲሆን ነው የሚፈለገው። ኖርዝ እና ሳውዙ ሎንገር አክሲስ ሞር የዊንዶ ኦፕኒንጎችን እንድናደርግ ይጋበዛል። ምክንያቱም ሞስት የሰን ኢሚሽን ቢልዲንግ ላይ የሚያርፈው በኢስት እና በዌስት ነው። በሳውዝ ኢስትን በኩል ሃርሽ የሆነ ሰን ስላለ እነዚህን ቦታዎችን አቮይድ ማድረግ ይጠበቅብናል። ስለዚህ ኖርዝ ፌሲንግ የሆነ ሳይድ ቢልድ የምናደርግ ከሆነ ሞር ቢልዲንጉ ኤፊሽንት ይሆናል ማለት ነው። ስለዚህ ሶስቱን አብረን አቀናጅተን ማለትም የቢልዲንጉ ሎንገር አክሲስ ኮንቱሩን እና የሰን ፓዙን ሶስቱ ያላቸው ሪሌሽንሺፕ ሳይት አናሊሲስ ላይ መጠቀስ አለበት ማለት ነው። ሌላው አስፔክት ንፋስ ይሆናል። በዚህ ጋር በተያያዘ ቦታው ራፒድ የሆነ ኤሌቬሽን ቼንጅ ስላለው ከአንድ በኩል ለኛ የሆነ ዊንድ ፍሎ ስላለ ቦታው ላይ የምናደርጋቸውን ውሳኔዎች ኢንፍሉዌንስ ያደርጋል። ማለትም ዲዛይን ስናደርግ ኦፕኒንጎች፣ ኦሪየንቴሽኑም ቢሆን እሱ ላይ ትንሽ ተጽዕኖ ያደርጋል። ከዛ በተጨማሪ ደግሞ ሩፍ ሼፕ እና የሩፍ ሌይአውቱ እንድናስብ ያስገድዳል ማለት ነው። የበፊት ሳይታችን ስናይ ቦታው ላይ ያለፈበት ዴንስ ስላልሆነ ማለትም ክፍት ቦታ ስለነበሩ ብዙ ሜዳማ ቦታዎች ስለነበሩ ንፋስ በደንብ ፍሎ ያደርጋል። ግን ቦታ ላይ በላርጅሊ ዴንስ የሆነ ቬጂቴሽን ስላለ እንደ በፈር አገልግለውናል። ስለዚህ ብዙ ኢፌክት አልነበረውም የበፊቱ ቤት ላይ። የአሁኑ ላይ ግን ቀድሞ ካላሰብንበት ትልቅ የሆነ ኢምፓክት ይኖረዋል ማለት ነው። ስለዚህ እስካሁን ድረስ ያየናቸው አስፔክቶች ዲዛይኑን ለመቀጠል በቂ ይሆናሉ። ከዚህ በተጨማሪ የተለያዩ አስፔክቶችን ማንሳት እንችላለን። እናንተ በዲዛይን ስታደርጉ ሳይት አናሊሲስ ላይ ለእናንተ በጣም ሞር ክሩሻል የምትሉትን እንድታስቡ እመክራለሁ። ማለትም የተለያዩ አስፔክቶች ልክ እንደ ዩቲሊቲ፣ ድሬኔጅ በቃ ቦታው ላይ አፌክት ያደርጋሉ ብላችሁ የምታስቡትን ዲዛይን ላይ ኮንሲደር መደረግ አለባቸው ብላችሁ የምታስቡትን አስፔክቶች ኤክስፕሎር እንድታደርጉ እመክራለሁ። በሚቀጥለው ቪዲዮ ስለ ዲዛይን ሬጉሌሽን እና ጋይድላይንስ እናያለን። ካሁን በኋላ ያሉት ቪዲዮዎች ሞር ኢንትረስቲንግ እየሆኑ ይመጣሉ። በሚቀጥለው ቪዲዮ ላይ እንዴት ዲፊካልት የሆነ ፕሎት ሼፕ ላይ ለመገንባት እንደተገደደ እና እንዴት ሶልቭ እንዳደረግ ነው የምናየው ይሆናል። በዛው እንገናኝ።